አዲስ አበባ ከተማችን ከ4 ወራት በኋላ ሰው አልባ ፖሊስ ጣቢያ ባለቤት ትሆናለች እየተባለ ነው። 4 ወር ቅርብ ነው እናያለን። አዲስ አበባ ከተማ ከ4 ወራት በኋላ ሰው አልባ ፖሊስ ጣቢያ ባለቤት ትሆናለች ተብሏል። ይህንን የተናገሩት የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሲሆኑ አዲስ አበባ ከወራት በኋላ በአፍሪካ የመጀመሪያውን በዓለም ደግሞ አራተኛውን ሰው አልባ ስማርት ፖሊስ ጣቢያ ባለቤት ትሆናለች። ይሄ ጣቢያ ሲጀምር ማንኛውም የህብረተሰብ ክፍል ያለምንም ንክኪ ጉዳዩን ለፖሊስ ሪፖርት ማድረግ ይችላል። እንደዚሁም የሚፈልገውን የፖሊስ ኃላፊ በቀጥታ አግኝቶም ችግሩን ማስረዳት የሚችልበት ስርዓት ይዘረጋል ተብሏል። አሁን ላይ ህብረተሰቡ በአዲስ አበባ በምሽት በነጻነት ስፖርት መስራት ይቻላል። እንደዚሁም ሌሎች ጠቀሜታዎች እንዳሉት ከፋና ጋር በነበራቸው ቆይታ ላይ ተናግረዋል። ምን ልሆንልሽ ወይስ ምን ትሆኝልኝ? በቃ በጣም በዚህ ዙሪያ ላይ ነው በቃ መሆን ያለበት። የሁለት ወር ኪራይ ልዝጋ እንዴት? በቃ ምንድነው አማራጭው? አይ የሁለት ወር ኪራይ ልዝጋልሽ ወይ ሰው የለሽም ወይንስ አማራጩ ምንድነው ልልሽ ፈልጌ ነው። እኔ ጌትነት ነኝ። አቦሽኝ አይደል? ነብይ ለመሆን ደፋር መሆን በቂ ነው የሚባለውን አባባል ያረጋገጠልን ቪዲዮ ልጋብዛችሁ። ሁኔታክ ምናምን ፍጹም የእግዚአብሔርን ስራ መስራ ሰው አትመስልም። ችግር ያለ ምን በተግባሩ ነው። ለምሳሌ አሁን ከምናየው ከጸጉር አቆራረጥህ ከምናምን ከአንጻር ስንመለከት ምንም የአገልጋይ አትመስልም። እንኳን ነብይ ይቅርና ተራ የቤተክርስቲያን አገልጋይ የቤተክርስቲያን ጽዳት የሚያጸዳ ሰው እንኳን እንዳንተ አይነት እንትን የለውም። ስላማረቅ እንትን ነው አይደለ? ባይዞ እንደዚህ አይነት ይሄ ጸጉር በምድር ላይ የለም። ይሄ የሰማይ ስታይል ይባላል። እኔ ብቻ ነው ዝም ብሎ ጸጉርክ ማለት ነው። አዎ ጸጉሩ ስታይሉ ይሄ የሰማይ ስታይል ነው የሚባለው። የሰማይ ስታይል? አዎ የሰማይ ስታይል። ስለዚህ ለመቆረጥ የሚፈልጉት ካሉ የሰማይ ስታይል ብላችሁ ይሄንን ስክሪንሾት አድርጋችሁ ይሄንን ጸጉር ማለት ነው በጣም ያምራል። ባይዞ በምድር ላይ የለም እንደዚህ አይነት ጸጉር። ተነት ነው የለ እንደ እባክህ ተንታይን ከኢትዮጵያ ማለት አንተን አይተህ ታውቃለህ? በአጠቃላይ እኔ አንተን ነብይ ብዬ አልጠራም፣ ግን መለሰ የተባባልን ብንቀጥል ቅር ይላል ፕሮግራሙ። ኢማጂ ጆሮዬ ነው ወይስ ምንድነው? እንዳልክ ምን እያለ ነው? ሰሞኑን ፕሮቴስታንት ነኝ ብሎ ሲከራከር የነበረ ልጅ አሁን ደግሞ ለኦርቶዶክስ ተዋህዶ ቤተክርስቲያን እየተከራከረን ሰማዋለን። እስኪ ስሙና ፍረዱ። እስቲ ወንድ ኮንክ ካኬ ጋር አውራ። ወንድ ኮንክ ካኬ ጋር አውራ። ወንድ ኮንክ አይ ቆይ እርሶ ይመልስልኝና አመልስልኝና ከዛ ችግር እስቲ እየከፈቱ ነው ላይቭ አይደለ? እነ ልደት እና አኬ ወንድ ኮንክ ከነሱ ጋር አውራ። ችግር የለም አወራለሁ። አሁን አንተ መልስ። ትፈራላችሁ። ልክ እነሱ ሲመጡ ትፈራላችሁ። ላይቭን አቋርጣችሁ ትሄዳላችሁ። እዚህ ምንም የማይችሉ ምስኪኖችን ታስገቡ። ወንድ ኮንክ ሂድና ከፈለገ ጋር አውራ። ምንድነው? ወንድ ነው። ችግር የለም። ቆይ አንተ መልስ። አንተ መልስ አትችልም። መጀመሪያ ዮሐንስ አንዴ የቃኤል ሚስት ማን ናት? የቃኤል ሚስት ማን ናት? ቴንክ ዩ ወንድ ናት። ይሄን መልስ። እኔ ነገ የቃኤል ሚስት ማን ናት? በቃ ትችላለህ። ወንድ ነው። መጽሐፍ ቅዱስ ላይ ነው ባላው ሌላ ቅሌት ይሉሻል። ይሄ ነው መጽሐፍ ቅዱስ ላይ የቃኤል ሚስት ማንነቷ አይ አዲስ ዘመን ጋዜጣ ላይ ነው። አዲስ ዘመን ጋዜጣ አረዳው ለሞት ጥርሲያስ ልማዴ ነው። አይኔን አታስቂው አለች ሴትዮ። አዲስ ዘመን ጋዜጣ ነው እንደ መጽሐፋችሁ? ጋዜጣ ነው እንደ መጽሐፋችሁ? በጋዜጣ ታምናላችሁ እኮ? አሁን የቃኤል ሚስት ማን እንደሆነች ከ66ቱ ብቻ አውጥታ መልስ እስኪ። የለማ አይ ለዚህ ነው 66ቱ ሙሉ መጽሐፍ እናንተ አይደላችሁ እንደ ሰጣችሁን እኮ። ጎዶሎም ከሆነ ተጠያቂው እናንተ ናችሁ። እኛማ 81 እና ከዛ በላይ ነበር የሰጠናችሁ፣ ግን ቆርጣችሁ የሚመቻችሁን ብቻ ወሰዳችሁ። ማስረጃ እስኪ ማስረጃ የቱ ጋር ነው ለፕሮቴስታንት መጽሐፍ የሰጣችሁት? ማስረጃ አሳዩ። አቤት አቤት ጌታ አቤት። ምን ታውቃላችሁ እናንተ? ምን ታውቃላችሁ? የሉተር ተከታይ እኮ የሉተር ተከታይ ምን ታውቃላችሁ? ማስረጃ ትልቁ ላይ አድርገኝ።
እሺ ማስረጃ ላይ ቅዱስ አትናቴዎስ በፋሲካ ደብዳቤው ላይ 27ቱን የአዲስ ኪዳን መጽሐፍትና በተጨማሪም ደግሞ የሺፐርድ ዲስክሊያን እዛ ቅዱስ አትናቴዎስ ያለው እኮ ሲጀመር ቅዱስ አትናቴዎስ እናንተ አይደለም የሁሉም የክርስቲያኖች አባት እንጂ እናንተ አይደለም። ስለዚህ እሱ ለኛም አትናቴዎስ የአሌክሳንድሪያ ሊቀ ጳጳስ አይደለም። ኧረ ሉተርም አይደለም። የነዚህማ ሉተርም አይደለም። ቃዲያና ሆሳዕና ነው የሚነሳባት። ቆይ አንዴ የአሌክሳንድሪያ ሊቀ ጳጳስ ቢሆንም የእናንተ አባት ነው ተብሎ ግን የሌሎች አባት ነው አይደለም አይባልም። እሱ አሁን በቃ ቡትርፍርፍርፍ ያለ ውሻት ነው ያመጡት አይደል? የምስራቅ አይደለም በምስራቅ በኩል ያለው በመንበረ ማርቆስ ቅብብሎች በግብጽ በአሌክሳንድሪያ አድርጎ የኢትዮጵያ ቤተክርስቲያን አባት አይደለም እንዴ? አንተ በየትኛው መስመር የምትመጣው እኮ ቢሆንስ ታዲያ ለካቶሊክስ አባት አይደለም? ለሌሎችስ አብያተ ክርስቲያናት አባት አይደለም? አይደለም። የካቶሊክ በመንበረ ጴጥሮስ በሮም ቅብብሎች 217ኛው የፖፕ ሊዮን አሁን ሊስቱን ብታይ 217ቱ በዛ መስመር ውስጥ አትናቴዎስን አታገኘውም። አትናቴዎስ በኒቄያ ጉባኤ ነበር አይደል? ልክ ነው አይደለም? ለሁለት ነው እንደምታወሩት። በተራ አንድ ሰው ያወራው ምንድን ነው ታሰቃይ? ይውጣ ቤቴ ነው እንደ ይውጣ የምትሉት? እኛም ቤት መታችሁ ውጣ። ሁሉ የኛ ነው። በቃ ሞዴሬተር አለ ነው። ቲክቶኩም የኛ ነው። ቲክቶኩም የኛ ነው ልትሉ ምንም ማስረጃ የለም። እናንተ ትላንትና ነው የመጣችሁ። እስካሁን አልሰጣችሁን። እስካሁን 3000 ዓመት የቆየነውን እኛን መናገራችሁ። ስማ ላስረዳ። ፕሮቴስታንት መቼ ነው የመጣው? ላስረዳ። እሺ ልመልስ። ቆይ ላስረዳ። እኛ ከሮም ቤተክርስቲያን ነው የምንመዘዘው። ቅዱስ ጴጥሮስ ከነበረባት ቤተክርስቲያን እንደውም ሐዋርያው ጳውሎስ መልእክት ከጻፈላት ቤተክርስቲያን ነው የምንመዘዘው። ማስረጃ አምጣ። እሺ እኮ ስማ፣ ማስረጃ አምጣ። ካቶሊክ ቤት አሁን አንተ የምትጠቅሳቸው አባቶች ራሱ የኛ ናቸው። በቃ አሁን አባ ፍሪምናጦስ የኛ ናቸው። የዛሬ 6000 ዓመት ገደማ አንድ ጣፉታል ክርስትናና የኢየሱስ ደም የሚል አንድ ጣፉታል። ወደ ኋላ ይርኩልህ። ዋይ አንጎል ዋይ ምላሴ። ስህተት የማይሰለቻት ቲክቶከሯ ጃኒ አሁን የድሬ ሰዎችን በጣም አስቀይማቸዋለች። ነገሩን በጣም መጥፎ ነገር ነው የተናገረችው። ቪዲዮውን እንስማና የእህታችን አስተያየት አስቀጥዬ ጋብዛቸዋል። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ? ለምን ጠይቃለሁ አይነት እናንተ ፋራዎች። ሰው የእውቀቱን ያህል ነው የሚናገረውና እኔ አልፈርድብሽም። ከአንድ ደደብ ሴት የምጠብቀውን አማርኛ ስለሆነ ያወራሹ ማለት ነው። አንቺ በየሀገሩ እየዞርሽ የምታክፊያቸውን ወንዶች በነፃ እየሰጠሻቸው ይሆናል። የድሬዳዋ ሴቶች ግን እንደዛ አይደሉም። ሺቲ መልበስ ሴትነታችን፣ ክብራችንና ባህላችን ነው ትችላለህ እንጂ እንዳንቺ ወንድ አገረድ መስሎ መሄድ አቅቶን አይደለም። የሰልባጭ ሀገር ነው የምንኖረው። እንደ ወንድ ለብሰን መሄድ አቅቶን አይደለም። ግን ሴትነታችንን እንወደዋለን፣ እናከብረዋለን። እኔ ላንቺ መመክርሽ ነገር ቢኖር ይህን ጭንቅላትሽን ባዶ ቀፎ አድርገሹ ሂውማኔር እየቀያየርሽበት ከምትሰፊበት ቢያንስ እየሄድሽ በየሀገሩ ስትሄጂ እየዞርሽ ከማቀፍሽ በፊት ስለዛ ሀገር አንዳንድ ነገሮች ጠይቂ፣ አንብቢ። ካንቺ ድድብና በላይ ደግሞ ጀዝባ የሆነ ሰው የሚናገረውን ቃላት እየሰሙ አብሮሽ ሲያላግጡ ሲያጨበጭቡ የነበሩት ወንድ ይሁኑ ሴት የማይታወቁት ናቸው የገረሙኝ ማለት ነው። እና በማህበር መጀዘብ በጣም ከባድ ነው። ከዛ ደግሞ እንዳንቺ ደግሞ ባለጌም መሆን ደደብም መሆን እንዴት ነው እንደዚህ በአንድ ጊዜ ሊሆን የሚችለው? አንቺ ድሬዳዋ የሄድሽው በግድ
ሺቲ ለብሰሽ በግድ መንገድ ላይ ያገኘሻቸውን ወንዶች እያቀፍሽ በነፃ ለማደል ከሆነ ንገሪ። የድሬዳዋ ሴቶች ግን እንደዛ አይደሉም። ሲጀመር የትኛውም የድሬዳዋ ወንድ እንኳን ቢያገኝሽ እንኳን ለሚስትነትና ለእንደዚህ አይነት ነገር ሊመኝሽ ቀርቶ በእንጨት ራሱ ሚነካሽ አይመስለኝም። ምንድነው? ምክንያቱም አንቺ ወንድ ነሽ። ካንቺ ጋር ማን ነው የሚንዘላዘለው ራሱ? እና አሁን ወተሽ የድሬዳዋን ህዝብ ይቅርታ ጠይቂ። ስለ ሺቲ መጀመሪያ እወቂ። ስለ ድሬዳዋ ሴቶችና ስለ ድሬዳዋ ሰዎች ህዝቦች መጀመሪያ አጣሪ። ዝም ብለሽ ፈመስኩኝ ብለሽ አፍሽ እንዳመጣልሽ አትበጥረቂ። ጀዝባ ደደብ አትሁኝ። ይሽጣራስ ጥሬ ይሽጣነሽ አንቺ ጥሬ ያልበሰለ ማለት ነው የማይበላ። ከኢትዮጵያውያን አስተዳደግ አንፃርም ልትሉት ትችላላችሁ። ነገሩን እያደረጉት የማይወሩ ነገሮችን ደፍሮ እያወራ ያለው አዶናይ ነው። ይሄ ነገር ማውራቱ ትክክል ነው ወይስ አይደለም? እናንተ ኮሜንት ላይ ሐሳባችሁን ሸር አድርጉን። የወቸው ጉድ ትንሽ የቆይታውን ቀንጨብ አድርገን እንመልከት። ካለ ሼም ስትመታ ስሙ አይዟችሁ፣ አትፈሩ ንሰብሰብ አይዞህ ጂንቾ accept yourself be okay ሲጋ መምታት ምታቀም በቃ ይታባች ምታገበለኝ አትበላቸው እንደዛ ቆይ ኖ ይሄ ብቻ ቁርጡስና መልእክት እንዳይመስል ኖ እኔ አልፈራም። የተቆራረጠ ታሪክ ይዞ እንትን የሚያደርጋል ምታገበለኝ ይታባች እና ያ ምታከፈለቀም በቀን ባንዲ that's it I'm being honest I wish ተደብቄ ዲሲፕሊን ሆኖ ብዬ ራሴን ባኮራ like I know የማጣው ክብር አለ ሰው አትስድ ምናምን ልባል ይችላል ግን ሁላችንም ቤት ውስጥ ያለ ድራማ ነው ይሄ አውቀዋለሁ። መጨረሻ መልእክት ግን አትምቱ ነው። አትምቱ አይደለም ለራስህ የዋሁን ነው honestly እንደዛ honestly እሺ ለራስህ የዋሁን በቃ ለራስህ የዋ ስትሆን ታቆማለህ ነው ሪላክስ ማታረቅ የመጣ ለራስህ የዋሁን ወይ የሆነ ሰው ይሄንን በጣም በመጥፎ ሁኔታ ተርጉሞት ማለት ነው። በጣም ቢመታ አስባል አቅም የለብኝም በቃ በሎሊ ተግዳሪያል ለራስህ የዋኝ ኖ ለራስህ የዋሁን ሲልክ ካለ ሼም that's it though ካለ ሼም ስትመታ ስሙ አይዟችሁ አትፈሩ ንሰብሰብ አይዞህ ምንም ካርቲሞርቲ ኮታታም ወሬ በስተቀር ምንም የረባ ነገር የለም። ካለ ሼም እሺ ወይ በሌላ ሱስ ቀይርልን እየመታ ነው ሰው ምታረጋለ ሰው እየመጣ ነው ምታረጋለ ሌላ ቃል ምንስተው ምን እንሰራጋ ምን ይበልጥ ሱሱን ወደ ሲጋራ ቀይረውና ደግሞ እስኪና ነው እየፈጸምከው ማን ይበል በቃ ገጥ እኮ ነው በቃ እየተመታ ነው እንዴ አገር ምንም ማድረግ አይቻልም በቃ ሶ ከነ ሼም ከነ እፍረት ከምትመታ ከነ ተቀባይነት ከነ ይውህና አድርገው እንደዚህ ጋር ሲሪየስ ሆኜ ማውራት አልችልም። ስለዚህ ኦኬ አንዲ ሲሪየስ ሌላ እንትን አድርግልኝ ሌላ ሱስ አድርግ። ብዙ ሰዎች ይቸገራሉ ሴጋ በመምታት ሶ የምር ነው ባይዘው አንዲ አዎ በቃ you know so yeah የዋህ ሆነክ ለራስህ ማለት ነው ብትመታ ቀስ በቀስ ማርያምን እኔ ኮንትሮል ማድረግ አልችልም። ስለዚህ ሌላ ሱስ አድርግልኝ። ብትመታ ብታጨስ ምናምን ብታጨስ አድርገው ብታጨስ ሚመቱትስ አረልስ ማይት ሚመቱትስ እሺ ንገራቸው አንተ ወይ እንትን ወደዛ አድርገው ሰዎች እንዳይሰሙ እሺ በቃ ፈስቻል። እኔ እኮ ሲጀመር መምታት ሲል ጠበቅ የሚያደርገው ነገር ያሰቀኝ እኮ እንደዛ ምን ማድረግ አይቻልም። እሺ ላውራ እሺ ስለዚህ ይውና ካለበት ዮናታን ትወጣለህ አንተ እናስወጣለን ማርያም ይውጣ ይውና ዮኒ ይውና ካለበት በቃ በቀን አንዴ መምታት ትችላለህ፣ ግን ቀስ በቀስ እየቀነሰ ይመጣል።
ለመምታት ያለ ፍላጎት አንተ ምን ሾርጣን በእናት ምን አይነት አስተሳሰብ ነው ያለው? ቃሉ ነው ይጨነቃል። ውጡ በቃ ለኔ ያወራል። ውጡ እሷ ነው አንቺ ሲዋል ይሄን መልእክት እስኪያስተላልፍ ነው። አንተ ለካሜራ አውራላችሁ የምር አውራላችሁ እኔ ሰማሁት። ላንቺ ሳላው እና ምንድነው መሰለሽ ማህዬ በቀን አንዴ መምታት ከግቢ ከበሪቱ ውጡ ባካችሁ አንዴ ሲሪየስ ሆነ ነገር በቃ ተዋቸው ችግር የለም። ስለዚህ ወጡ በቃ እና በይውህና ሲመቱ ምንድነው የሚሆን መሰለሽ ምንድነው የሚሆን መሰለሽ እየቀለለ ይመጣል ለሴጋው ያላቸው እንትን ግንኙነት ማለት ነው። ከዛ ፖርን የማየት ፍላጎታቸው ይቀንሳል፣ ለራሳቸው የዋህ ይሆናሉ። ከዛ ወደ ውጭ እየወጡ ከራሳቸው ጋር ዴት ይሆናል፣ እራት መብላት፣ ሲኒማ መሄድ፣ ማንኝ የሚለውን ነገር ማወቅ። ከዛ ላይ ህይወትን ያገኘዋታል። ብዙዎቻችን እኮ ሴጋ የምንመታው እዚህ ጭንቀት ውስጥ ስላለን ነው፣ ስለምንጨናነቅ ነው። ገባሻ? መደበቂያችን ነው። ሰይጣን እንደዛ እያለ ነው የሚሸውድክ። ይህ መደበቂያ ነው፣ በቃ ያስደስታል። አሁን አይዞሽ። ከዛ ትጨርሳለህ። ከጨረስክ በኋላ ቁጭት ውስጥ ትገባለህ ማለት ነው። ራስ እንጥላለህ። ስለዚህ የዋሁ ወንድም አለም እንደሌላው አዲክሽን ማለት ነው። ሴቶችም ለራሱ ሴቶችም አሉበት ባይዘው የዋሁ ነው። ያ ስህተት ብታደርጉትም ቀን በየቀኑ ማለት ነው still choose to be kind። መፍትሄው እሱ ነው። be okay። መታህ አልመታህ it's okay። ያንን እንትን ብሬክ ለማድረግ it's okay በቃ that's the way I've realized። እኔ ያልማልኩበት በአቡነ አረጋዊም እያለሁ በቅዱስ ገብርኤል በሚካኤልም እያለሁ በእናቴም እያለሁ ቃል ገብቻለሁ ተገዝቻለሁ። ምንም መፍትሄው ዋና መጨረሻ ያገኘሁት ግን love you bro። I know like you did that but like I love you bro. You deserve love። የዋ በቃ የዋ ለራስ ከኔ ወንድ ግቡ በሏቸው። ግቡ ሰገጤዎች ጎስት ጎጭ ወራችሁ ሲራቅ ወራችሁ አትስቁ። ጥርሳችሁ እንዴ ወጣላችሁ? በጣም ነው ያለቀሰው። መንጋጊ ነው ገራሚ። የእናንተ ሳቅ ደግሞ ሰምቼ ወጣችሁ ራሱ ልስቅ ነበር። እሺ እናታችሁ ጨርሰናል። የሚመታ የለም አሁን አልቋል። ሁሉ ጨረሳችሁ? እናንተ ሳቃችሁን ጨርሳችሁ በጣም ይሳቃሉ። አሪፍ ወደው አይስቋሉ። ወደው አይስቋሉ። ጃኒ ባጠፋችሁ ጉዳይ ላይ ናሆም ፎንቲም ላይቭ ላይ ስለነበረ እንደዚህ እየተከራከረ ነው። ምክንያቱም እኔ ላይቭ ላይ የሚገባ ሰው ሁሉም ሰው ያውቃል። ሁሌ ነው የምናገረው። እኔ እንደ ድሬዳዋ የምወደው ሀገር የለም ነው የምለው ሁሌ። ልጁ ፖስት ሲያደርገው ናሆም ፎንቲ ድሬዳዋ የምትሄደው ለመባለግ ነው ምናምን ብሎ አወራ። እዚሁ ነኝ እኔው ነኝ ይሄን እኮ አውቃለሁ። ለዛ ነው የማወራ ብራዘር። አይባልም እንደዚህ። አንደኛ ነገር ለመባለግ ለምንም ሊድ መፍትሄ ነው። ምን ሾርጣን በእናት ምን አይነት አስተሳሰብ ነው? ገባ? ናሆም ፎንቲ ለመባለግ ነው ወይ የምትሄደው? አሽሙርህ እኛ ወንዶች እንግባባለን ምናምን አለ። ጥያቄ ነው የጠየቁት ሰምታላ ቪዲዮ ላይ ነው መዚህ ጥያቄ ቢሆንም ማለት ነው። ይኸውልህ እኔ ማንነት ገብቷል። እኔ ማንነት ጋር አይደለም። ቆይ አንዴ ብራዘር፣ አንተ የምትለኝም ብለኸኛል። እኔ ደግሞ ለአንተ መልስ ልሰጥ ነው የገባሁት። ምላሱ እኮ ቅቤ ነው እኮ በቃ። ሁሌም እንደምታውቁት ቲክቶከሮች መተው ትልቅ የሚሆን ትንሽ ጥፋት ካጠፉ በኋላ በይቅርታ ማለፍ የተለመደ ነውና ጃኒ ሞታ ይቅርታ ብላለች። ቁም ነገር አይደለም፣ በብዛት ኢንተርቴን የሚያስቅ ነገር ጨዋታ ነው። ተጫወተው መሀል ጃኒ አንቺ እንዴት ሆነሽ ነው በእኛ ሀገር ለመጫወት? እሱ ነገር አዳምጪኝ ፍቅርዬ፣ የኔ ኬክ አትናደጅ። ይቅርታ ከተባልሽ ደግሞ ከይቅርታ የበለጠ ምንም ነገር የለም። ላይክ ውዷ ሳይዋጥልሽ እኮ ነው ፈኒ ነው ብለሽ ይቅርታ ይኸውልሽ፣ በወሬ መሀል አመለጠኝ። ኦኬ እሺ፣ እንደዛ አይነት ነገር ሶሪ። ይቅርታ የበለጠ ነገር ምንም ነገር የለም። ጃኒ አንድ ነገር ንገርሽ፣ በቃ
ዳሴት ነገር ልንገርሽ ድሬዳዋ ደግሞ በጣም ነው የሚወዱኝ፣ በጣም ነው የምወዳቸው ምናምን በቃ በዚህ መልኩ ማንም አያቀሳስረኝም። በጣም ነው የሚወዱኝ የድሬ ሰዎች። ማንም እኮ አላቀሳሰረሽም። ባይዘው መጣችሁ በአጠቃላይ ድሬ ልጆች ጋር ሁሉም ይወዱኛል። አሪፍ ታይም ነው ያሳልፍ የመጣሁት። ይሄ ነገር ደግሞ ሊያቀያይመን አይገባም። ለዛ ነው ልጆች እኮ ነው ላይቭ ላይ የተፈጠረ ስህተት ነው። ላይቭ ላይ የተፈጠረ ስህተት ነው። በቃ ምንድነው ስህተትሽ? መጀመሪያ ይስቶኬ በቃ ምንድነው ስህተትሽ? ስህተትሽን አውቀሽዋል? ጨረስ ነው። ይሄን ይቅርታ ተባላችሁ። ምንድን ነው የተደማመጣችሁ እኮ አይደለም እርስ በርስ ይቅርታ ተባላችሁ እኮ። ታዲያ በቃ አሁን እኮ እኔ ሪስፔክት አድርጋችሁ ነው የመጣሁት። እኛም እኮ ሪስፔክት ስላለን ነው አንቺን ጠብቀንሽ እዚህ ጋር ስመጪ። ከዛ ደግሞ ይሄ ውሃ ማለሳ የመሀይም ወሬሽን ምንሰማ ባላው ሌላ ቅሌት ይሉሻል። ይሄ ነው ሮማን ዝርያ አዶናይን ቀጠቀጠችው። ከስድቦች ውስጥ ያልገባኝ ወስፌጥር የምታውቁ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮ እንመልከት። ፎይጅል ቋጠሩ አርፈሽ ልክ ብለህ ገብተህ አገርን አይተህ የሞተባቸውን ለቅሶ ደርሰሽ ልክ ብለህ አትወጣም። መሰናክል እኮ ነው። ሰው እኮ አይደለም። ጅብ ዘንጦ ወስፈንጥር ፓስታ የኤችአይቪ ማስታወቂያ የመሰልክ የሆነ ሶላቶ ነገር እዚህ መተሙርት ይዛለ። የኢትዮጵያ ምስኪን እንትኑን እኮ እንዳለ ሲወርድለት ደንግጦ ሁሉ ጊፍቱን ትቶት ወጥቷል በወቅቱ። አይ የልጅ ገንዘብ ነው የፈለገው። ግራ አጋብቶን እኮ ነው ችግሩ ራሱ በቅጡ ሳይታወቅ የታገኘ ነው ራሱን ትግራይ ምን አለች ልጅ እንደ ባታወራ ዝም ብትል ምንና አሰለፍ ቁጭ ብሎ ትግራይ ላይ ሙድ ይዛል። አሁን ወስፈንጥር ቆርጣችሁ ላኩለት። አስቀያሚ ምን ይመስላል ይሄ? አራ ካንተ ወድ ምን አር ይወጣል? ሲቢጣ ለራስክ መቼም እናንተ አበሾች ገና ሰው ይጫወትባችኋል። ያሳዝንም ወይ አናሳዝንም ወይ አራራራራሳዝንም ወይ አናሳዝንም ገና እየተያዙ ሙድ ይዘው እየመጡ ብራችሁ ላጥ አድርገው በራሳችሁ ብር ገብተው እያለ የአባቴን ሪል ስቴት ሾፋችሁት፣ የሲስተሯን ቤት ሹፉት እያለ የታባታችሁ ይበላችሁ። ለነገሩ እኔም እኮ ነኝ እኔም ሰጥቻለሁ፣ ጭራሽ አልቅሻለሁ እኮ። ወይ ጉድ ይበለን። ችኮች ወዱታል። ችኮችማ እንኳን እንደዚች አይነት ዳስፖራ ካናዳ ኖሮ ሙድ እንደዚህ ካልክ ችኮች ወዱታል። ቀላል ይወዱታል እንዴ? ተተነት ነው የለ እንዴ? እባክህ ተንታይን ከኢትዮጵያ ማለት አንተን አሁንም አትንኩብኝ የሚል ችክ እኮ አይጠፋም። በሱ እንዳመጭ የሚል እኮ ኮመንት ካጣራችሁ ሊሉ ይችላሉ። ችኮች እንደዚህ አይነትማ ይደፉለታል እንጂ ይወዱታል ብቻ። አረ ይደፉለታል። የኔ አሩን የኔ ጌታ ተዋረደ። ውሃ ቤት በኩል አቀብለው አፈር ልብላለት የሚል ችክ እኮ አይጠፋም። እንደ ቤት በኩል አቀብለው የኔ አባት ወይ ጥፋና ጎረቤት የሆነ ጎረቤት ጥራና እሷን አገብታ ያወጣችሁ በሌኔ አባት እኔ ልዋረድልህ የሚል እኮ ይኖራል። መዋረድ ፈልጎ መሰለኝ ላይፍ ላይ ወጣው እንጂ ስንቶቻችን ያንን አክሲደንት ደርሶብናል። ስንት ቤት ገብተን ረስተነው ለንደን ያለ መስለ ቁጭ ብለሽ ያለሽን አውጥተሽ ወጥተሽ ፍላሽ ስታረጊ የለም ሶፍት ይናፍቃል። ጋዜጣ የተቆራረጠ ጋዜጣ አለ። ካልተቆራረጠ ጌጥ በዛ ጠርጋለ። ወይንም ቀስ እንደኔ አይነት ደፋራ ውሃ ቀብሉኝ እብዬ ጮሃለሁ። እኔ ጉዳይ አይደለም ውሃ ሰጡኝ እላለሁ። ትችላለህ። ዳስፖራው ነው ያልገጠመው የለም እሱ ስግጥናው ነው እንጂ I love you, Mrs. Smart. Really smart አይተሙተናል። ስማርት
አካንሲ ሂዝ ስማርት ዳስ ዋይ እህቱ ቤት ገብቶ ተቀርቅሮ አሩን እንዳባቱን ድንቀዝኖ አሩን ሞልቶበት ግማቱ ሁሉ ወጥሮት ከነ ግማቱ ላይፍ መግባቱ ስማርትነቱን አሳይቶናል። ታቤት አቤት 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 ጌታ አቤት ሂዝ ዳም ስማርት አይ ላይክ ሂም ቱ ሂዝ ስማርት ዳም ስማርት ደደብ እንዳንቺ አይነት ደንቆሮ ያደንቀዋል። አሩን ቁጭ ብሎ እቱ ቤት ቆልሎ አርቶ ሶሻል ሚዲያ ላይ ወጥቶ ፍላሽ አጣው። ሪሊ ሂዝ ስማርት ፖለቲካ እየሰራ ነው አይደል? ውሃ እንደሌለ እንኳን እኛ ኢትዮጵያኖች ኬንያ፣ ጅቡቲም ያለምንም ህዝብ ያውቃል ኢትዮጵያ ውስጥ ውሃ እንደሌለ። ፖለቲካ መስራቱ ነው ትግራይ ውሃ የለም ብሎ ሪሊ አንጅማታም ፖለቲካ ለኔ ልትነግሪኝ ቁራሌው ሂዝ ስማርት ከኢትዮጵያ ህዝብ ለምኖ ገብቶ የአባቴን ሪል ስቴት ሹፉት የእህቴን ሪል ስቴት ሪሊ ሂዝ ስማርት አጣቂም በሽተኛ እሱ ደህና ዘመድ ካለው 7 ጸበል ያስጠምቁት ጸበልና ጸበል